ችን እየሰራው ነበር። ከዛም በፊት እንግዲህ ከአንድ ሰዓትና ከሁለት ሰዓት በፊት ከወይዘሮ ታደለች ጋር እንግዲህ የተወሰነ ቆይታ ሲያደርግ ነበር ባልደረባዬ ናቲ። እኔ ከጀርባ በመሆን ብዙ ነገሮችን እየገደልኩ ነበር ከኔ ባልደረቦች ጋር በመሆን እንግዲህ ያው ምህረትንም እንግዲህ ለማነጋገር ሞክረናል። ቃለ ምልልሱን ናቲ በካሜራ እንዲቀር አድርጎ እንግዲህ እንትን ብሏል። ለእናንተ ውድ ቤተሰቦች እንግዲህ አሁን ወደ ሌላኛው ስራችን መሄድ አለብን። እንግዲህ ሌላኛው ስራችን ያው ይሄው ነው። አሁን የጀመርነው ኬዝ ነው። ይሄን አንድ ኬዝ ጀምረን እንግዲህ በኬዝ ላይ ኬዝ አንደራርብም፣ ወይም ደግሞ ይህንን ኬዝ ሳንጨርስ ሌላ ኬዝ የምንጀምርበት ምንም አይነት ሁኔታ አይፈጠርም። ግን ደግሞ እዚህ ቤት ዛሬ ረጅም ሰዓት እንግዲህ ከጠዋት ጀምሮ ማለት ይቻላል እንግዲህ ከጠዋት ጀምሮ አሁን እንግዲህ 9:30 ኦልሞስት 10 ሰዓት ሊሆን ነው። ወደ ቤተሰቦች እንግዲህ ረጅሙን ጊዜያችንን እዚህ ቤት ነው ያሳለፍነው። እንግዲህ ብዙ ነገሮችን አግኝተናል፣ ብዙ ነገሮችን አድርገናል። እንግዲህ የእህታችን የሀናም ጤንነት በመልካም ሁኔታ ላይ ነው። ወይዘሮ ታደለችን ተሰናብተን ማለፍ ነው። እኛም ብንሄድና መስራት ያሉብን ነገሮች አሉ። ጤንነቷም ስለሚያሳስብ እንግዲህ እንደው አደራችሁ አትለዩን፣ እንደው ወዳታችሁ አይለየን። ምንም አያስቡ ናቲ ምናልባት የምትለው ነገር ካለ የተለየ የምለው ነገር የለም። ለተመልካች አንድ ያልነገርኳቸው ነገር ነበር። በአጋጣሚ ዘንግቼው ኤፍሬም ጋርም እንግዲህ ብዙ ነገሮችን ስናወራ ነበር። ያው ኤፍሬምን በደንብ ሼፕ ማድረግ ባልችልም ግን አሁን ደህና ነው፣ ሰላም ነው። ያው አልፎ አልፎ በእኔ እንጃ እንግዲህ አሁን እሱ ፊት እንደምል አላውቅም፣ ትንሽ አስቸግሮናል ሆነን ለመናገር። ኤፍሬም ያው የቱም ነገር ሆኖበት ነው ብለን ነው እንትን የምንለው። አሁን በቻልነው አቅም እኛ ከሰዎች ጋር ያለውን ነገር በሰላማዊ መንገድ ማስኬድ ነው የምንፈልገው። ውካታው፣ ጸብ፣ ግርግር መፍጠሩ እኛም ሰልችቶናል። እንግዲህ ስራችን ላይ የሚፈጠረው ውካታና ግርግር፣ አምባጓሮ፣ ጸብ ይበቃናል። ይህንን ነገር በቻልነው አቅም ተረጋግተን ሳንጫጫው ነው ፊክስ ማድረግ ያለብን። ፊክስ ማድረግ ማለት እንግዲህ ልጁ የዳኒ ነው ወይም አይደለም የሚለው ነገር ሳይሆን እውነታውን ማወቅ ነው። እንግዲህ የዳኒም ከሆነ እንግዲህ ከዛ በኋላ ያሉትን ነገሮች እንደሚሆን ማድረግ ነው። እንግዲህ እኛ በዳኒ ህይወት ላይ አንወስንም። የዳኒም ካልሆኑ እንግዲህ እሰየው። እኛ የዳኒ አለመሆናቸውን እንግዲህ የዳኒ ልጅ አለመሆኑን እኛ ጓደኞቹ እንግዲህ ያለውን ነገር ተከታትለን አጥርተናል ብለን ኬዙን እንዘጋለን። የዳኒ ልጅ ከሆነ ደግሞ እንግዲህ የሚፈጠረውን ነገር ያው እንደሚሆን ማድረግ ነው። ያው ከሱ ጋር ምን ነገር እንዲህ ነው አንላችሁም። ብቻ ነገ ከነገ ወዲያ ስለሚፈጠረው ነገር እኛ ምንም እናውቀው ነገር የለም ከአምላክ በስተቀር ናት። ያው እናጣራ በመጀመሪያ የሚቀርቡ ነገር እናስቀድም። ሁላይ ልጁ የዳኒ ነው ወይም ደግሞ አይደለም ዋናው ነገሮች ልጅ በሰላም እንድትገላገል እንጂ ጤንነቷን ማስጠበቅ ነው። ኤፍሬም አንተም ብትሆን ነገሮችን ተረጋግተህ ለማሰብ ሞክር። ይገባናል ያለው ነገር የእህትህ ጉዳይ እስከሆነ ድረስ ሊያስጨንቅህ ይችላል። ምንድን ነው ሲያዝና እናጣራ ምንድን ነው ምን ሆነሽ ነው? ማዘር እናቴ እስኪ ተረጋጊ።